ሶሻል ሚዲያ እኮ ማለት ነው ባፋቸው የወደዱ በልባቸው የሚጠላሉ ናቸው ዛሬ እርስ በርስ የሚጠቃቀሙት ግሩፕ ነው በቃ ሁሉ ነገር ማለት ነው ማርያምን ከፍቶኛል እግዚአብሔርን ለምን ለብቻ ይቃጠላሉ የውሸት መሳቅ አስጠላኝ የውሸት በቃ ውስጤ ቅጥል እያለ የውሸት ሰው መጥቶ አስመርጧችሁ ጨረሱ በኋላ እጣ የለኝም ማሬ አናግሬያቸዋለሁ ግን እስካሁን ሻላሉኝም በቃ አልፈልግም አሰባችሁታል ከዚህ በፊት እኮ እንደዚህ አይነት ነገር አልነበረም ማርያምን እንደዚህ ነገር አልነበረም ከዚህ በፊት ምንም እንደዚህ አይነት ነገር አልነበረም በቃ ይመጣሉ ይገዛሉ ካላስ አሁን ግን በቃ ከስተመሩ በራሱ በጣም የሌለ ነገር ነው የሆነ ያለው ማለት ነው ለሚሰራ ሰው አደጋ ነው እሺ ነገን ማን ነው ነገ ወጥቼ ኦንላይን ሰራለሁ የምትልቁ ቅስሟ ይሰበራል እንዴ ነው የምትሰራው ሁሉ ነገር ኖሯችሁ ሁሉ እቃችሁ ምናችሁ ሞልቶ እየመጡ በእጣ ካላክሽ ብለው ለቀው ሲሄዱ እኮ ገንዘብ እኮ ነው ቁጭ የሚለው ገንዘባችሁ ነው በየቀኑ እየሄደ ደሚመጣው ማለት ነው ማርያም እኔ እግዚአብሔር ምስክሬ በጣም ሊከፋኝ በጣም በህይወቴ እንደዚህ ሆነልው በያጽብ ያላቀም ይከፋኛል በተለይ ሱቁ ከተከፈተ በኋላ በቃ በደስታ በነጻነት ደስ ብሎኝ ነው መሰራው ብዬ ነበር ግን እንኳን ልደሰት ቀርቶ ሁሌ በየቀኑ ጭንቀት ነው በቃ ጭንቀት ሳልሰራ ሱቅ ጭንቀት በቃ የሆነ ምንም ነው ማለት እግዚአብሔር ምስክሬ ነው የእውነት መጥቶ ከሚገዛው ይልቅ አሁን ላይ ኦንላይን ላይ የሚገዛው ነው የሚበልጠው እኔ እህታችሁ አይደለሁም ነው ያኔ ሁላችሁም እኮ በአረብ ሀገር ሰበብ አይደል እንደ እህቴ የስደት እህቴ ምናምን የምትባባሉት እኔ የምን እህታችሁ ነኝ ማርያምን እኔ የምን እህታችሁ ነኝ አልገባኝም የምን እህታችሁ የምን ዘር ነው የለኝም እኔ ምንሳቀዬ እዚህ ጋር ማራግበውና በጎራና በብሔር ከፍዬ ያስኩት ሰው የለኝም የዚህ አካባቢ ሰው እኔ ከስተመር ነው ይሄ አካባቢ እኔን ይከተለኛል ለምለው የለም እኔ ስራ ሰው ነኝ ግን መስራት ነው ያልቻልኩት መድኃኒዓለም በቃ ሰው ገብቶ አስመርጦ የጣው ካርድ አለ የለኝም በቃ አልፈልግም ውልቅ ንጥቅ አንድ ሁለት ኢትሶኬ ተደጋጋሚ እንደዚህ አይነት ነገር ማስተናገድ ያማል ማርያም የሆነ በቃ ብቸኝነት ነው የሚሰማችሁ ክርስቶስን ነው ማለት የሆነ በጣም ነው የሚከፋው በተለይ ደግሞ ቦታው ላይ ስትሆኑ እንደኔ ይገባችኋል የራሳችሁ ኢትሶኬ የራሳችሁ ሱቅ ሰራችሁ ማን ሰራችሁ ኪሳራውም ትርፉም የናንተው ሰው ጋር ግን ስትሰሩ ያ ሰው ይሄንን ስትሰሩለት የደቦዛችሁን የሚሰጣችሁ ሲሆን ይሄንን ሰርታችሁ ቤተሰብ የምታስተዳድሩ ስትሆኑ እዚች ጋር ደግሞ አናግሩን እንሰራለን ብለዋችሁ ስታናግሯቸው ደግሞ ካላናገሯችሁ እስቲ ምንድነው የምታደርጉት እናንተ በኔ ቦታ መድኃኒዓለም በጣም ነው የከፋኝ ወይኔ ገንዘብትሽ አፈሪ ብላ ገንዘብ መድኃኒዓለም ገንዘብ እንዲናችሁ ነው ያሳጣችሁ ገንዘብ ምን እንደምታደርጉ እንኳን አያስለያችሁ እግዚአብሔርን በቃ ሁሉ እኮ ገንዘብ ፍለጋ ነው እሺ ሰው ሰርቶ አይብላ እንዴ ሰርቶ አይብላ እንዴ ሰርተናል ብላ ከታዋቂ ሰው ጋር ማን ለጠፍ ሰው ሰርተን መለጥ አንችልም ለመታየት የሆነ ሰው ጋር መሄድ አለብን እስኪችን ብቻ ንገሩኝ እኔ ማንንም ጋር የመሄዱም ሲጀመር አልችልበትም መድኃኒዓለም ነው ምላችሁ ሁላቸውም ማለት ነው ወጣው በቃ የሆነ ታዋቂ ቤት ሄዳሉ በሰው ነው ነገር የሚሆነው ማለት ነው በቀጥታ ሄዳችሁ ስታናግሩ የሚያናግራችሁ የለም ቀጠሮ ነው የሚሰጠው እሺ ከስተመሩ ደግሞ እንዳለ ያ ካልሆነ ያላችሁ ማለት ነው ቤት ዘግቶ መዋል ምንድነው ያኔ አልገባኝም ክርስቶስን እኔ በቃ ጭንቅላቴ ሊፈነዳ ነው እንዴ ሰው ስራ ላይ ሲሆን በጣም ደስተኛ ነው የሚሆነው እኮ አይምሮ ደስተኛ ይሆናል ውስጡ ሰላም ይሰማዋል እኔ ግን ጭራሽ ስትረስ ውስጥ ገባው ይባሰ በፊት እንኳን ቤት ነው ቢያንስ የቤት ክራይም የለባቸውም ምንም አይከፍሉም ብላችሁ እንትን የሆነ ነገራችሁ ያርፋል አሁን ግን የቤት ክራይ ይከፍላሉ እነዚህ ሰዎች ደሞዝ ይከፍሉኛል ከስተመር ይመጣል የሚፈልጉት ነገር ሁሉ አለ ሁሉ ማለት ነው ወደው መርጠው ከዛ ይመጡና በዛ በጣው ካልሆነ ይያሉ ይሄዳሉ እኔ ደግሞ ከጣው ጋር የዛሬ 2 ወር አካባቢ 3 ወር አናገራለሁ መልስ የሚባል በቃ ምንም ዛሬ ነገ መጨረሻ መልስ ማልሰጥ ሲሉኝ እርግፍ አርጊያቸው ተውኩኝ ከዛ ሰዎቼ ማናገር ጀመሩ ሰዎቼ ደግሞ ድጋሚ ለሶስተኛ ጊዜ
ቀጠሮ ምናምን የሚሰጡት ማለት ነው። ለነሱ ቀጠሮ እየሰጡ ከሌላ ሰው ጋር ግን በሰው ላይ ሄደባቸው ይሰራሉ። እኔ ማጋ ሄጄ ነው የሚኬድልኝ ጥያቄ ማለት ነው። እግዚአብሔር በማስር ሊሄድኝ እኔ እኮ መሰራቱ አይደለም ያሳዘነኝ፣ በቃ ባይተዋርነቴ ዝምበዲ ተነስቶ እንኳን እንትን የሚለኝ ሰው የለም የሚከላከልልኝ የሆነ ነገር በቃ ታውቃላችሁ። ሚዲያ ውስጥ ረጅም አመት ቆይቼ አንድ ሰው እንኳን ኢቭን ልብስ እንኳን እንደዚህ ሲጀምር ጥቂት ሰው ነው ከኔ ጋር እንትን ያለልኝ በአንድ ሁለት። እሺ ምን ላድርግ? ገንዘብ ነው የለኝም፣ ሰርቻ አመጣለሁ። እንድሰራ ደግሞ እናንተ ራሳችሁ በጣም ነው የምትገርሙት። የምትፈልጉት ስጦታ ሆነ እሺ ከማም ጥጄ ልስጣችሁ። እኔም እኮ እናንተ ሰራተኛ ነኝ፣ በወር ደሞዝ እኮ ነው የሚከፍሉኝ። ምንም እኮ ይሄን ልብዬ የምላችሁ ነገር የለኝም። እስኪ በኔ ቦታ በዘርፌ ቦታ ለደቂቃ አስቡትኝ። ከስተመር መጥቶ ሲሄድ ባላጣው ነገር ገንዘብ ፍለጋ ማለት ነው። ማርያምን ገንዘብ ፍለጋ ብቻ ሁሉም ማርያምን እኔ ወድጄ ነው እንደማለቅ ሰው ወድጄ እኮ አይደለም በስቶብኝ ነው። ማርያምን እንዲህ ኦቨር መጨረሻ ቢጨንቀኝ አዊኑን ለለመንኳት አናግሪልኝ እስኪ በእናትሽ ቀጠሮ እያለኝ ነው። አይገርምም? ሰው አብረን እንስራ ብሎ ለቅሶ ሲቀመጥ አይገርምም? ሰው አብረን እንስራ ብሎ ሲለምን አይገርምም? እኔ አሁን ደንበኛ ቢመጣልኝ ደስ ነው እንጂ የሚለኝ ዛሬ ነገ ብያሰቃያለሁ። እውነት ቢጨንቀኝ እግዚአብሔርን ነው የምላችሁ ሀዊ ጋር ነው የሄድኩት። በእናትሽ አናግሪልኝ፣ በእናትሽ ቢያንስ አንቺ ትቀርቢያለሽ። እሷ እሺ አለችኝ፣ መልስ እስካሁን አልሰጠችኝም። ትናንትና ነው ያናገርኳት ነበር። ያ ሁሉ ጭንቀት ነው ለእናንተ ሲባል ለከስተመሮች ገዝታችሁ ለምትለብሱት ገዝታችሁ ለምታጌጡበት ለእናንተ ሰው ሞታ ሰው ጋር ይለማመጣል፣ ክብሩን ይጥላል። አስባችሁታል? ክብር እኮ ነው፣ ክብር ማጣት እኮ ነው። ሌላ ምንም ነገር እኮ አይደለም። አበድረኝ አይደል ስጠኝ አይደል ጊፍት አይደል ባንተ ዴሊቨሪ ልስራ ብሎ ለማለት ሰው መለማመጥ አያስጠላም? አያስጠላም? እኔ ሰው ስራ አይደለም በቃ እኔ እቺ ነኝ በቃ ዘርፌ እዚሁ ነኝ። ማንም የለኝም፣ ከማንም ጋርም ልታይ አልልም። ያ ማለት ግን ጎዳኝ፣ ገባችሁ? ጎዳኝ እውነት በጣም ሲብስብኝ ነው ማርያምን። ሰው እየመጣ እንደዛ ሲል አናግሩልኝ ስትባሉ ምንም ማናገር አፈልጉ። ታዲያ እኔ ምን ልሁን? ትቼ ልግባ? ትላንት እኔ ከመዳም ቤት ወጥቼ በዚህ ተጨናንቄ ኢቭን የራሴን እንኳን አስብ ነበር። እሺ የራሴን በቃ የራሴን እንኳን በቃ እዚህ ጎበዞኝ ሰርቼ እኔ እንደነ እሺ ወልሽ ተረጋጋ። እኔ እንደነማ የራሴን ይከፍታለሁ ብዬ እንኳን እቅድ ነበር። ግን ቆይ ንግስት ሼር እናደርግለት ደውለሽ ነበር? ኧረ ቆይ ንግስት ደውለሽ ነበር? ኧረ ቮይስ አድርጌለታለሁ። እንደዚህ ደረጃ አያስፈልግም። ደረሰና ሚዲዮ ሰጧታል። እነሱ እኮ መስራት ይፈልጋሉ። ምን ሆነሽ ነው ዘርፉ? ቆይ በቃ ቆይ ሰውዬው እኮ እዚህ ውስጥ አይመለከተውም እንዴ? ሰውዬው እዚህ ውስጥ እኮ አይመለከተውም። ልጅቷ ራሱ አናግራን ማለት ነው። እሺ አለች። ላይ እንትናችሁን ፕሮፋይላችሁን ነው የቲክቶካችሁንም ምኑንም ላኩልኝ አለች። አንዴ ነን ስሚ ዘርፌ፣ እኔ ካንቺ አውቄ አይደለም፣ እኔ አብሬያቸው ነው የምሰራው። ሰውዬው እዚህ ውስጥ አይመለከተውም። የራሱ አሰራር አለው። ይኸውልሽ ደረሰኝ ፌስታል ይሰጡሻል። አሁን ያመጡልሻል ከፈለግሽ። አሁን ምንም እኮ እንዳያስፈልገው። ምን ሆነሽ ነው? በጣም ብዙ ነጋዴ ለድባ ውስጥ። ቆይ ተረጋጊ። ብቻሽን እስካሁን አወራሽ አይደል? እናውራ። ቆይ ብቻሽን አንዴ ሚውት አድርጊ። ቆይ ስሚኝ ነው ዘርፌ፣ እስካሁን ብቻሽን አወራሽ አይደል? ስሚኝ፣ እኔ አብሬያቸው ነው የምሰራው። ኢማንም አብራ ነው መሰለኝ የምትሰራው፣ አላውቅም። እነ ምስርም አብረው ነው የሚሰሩት። አብሬ ነው የምሰራው። እሺ ሰውዬው ወልደ ጊዮርጊስ ይሄው ነው ያወራል። ወልደ ጊዮርጊስ እዚህ ውስጥ አይመለከተውም። ማሪ ማለት እሱ እዚህ ውስጥ አይመለከተውም። የራሱ አሰራር አለው። ቢሮ ውስጥ የሚሰሩ ሰዎች አሉ፣ ደረሰኝ የሚያመጡ አሉ፣ እቃ የሚቀበሉሽ አሉ። እኔ አሁን አንቺን አይቼ ንግስት ስትጽፍልኝ ቮይስ አድርጌያለሁ። መተው ይሰጡሻል። ሎኬሽን ላኪላቸው። እንኳን አንቺን 5 ወር አልሞላልኝም የምትል ባልትና ሱሱ የምትባልች የእሷን ሰጥተዋታል ደረሰኝ ምናምን። ስለዚህ ምንም ታዋቂ ሰው ምንድነው የሚያደርግልሽ? ይሄ እኮ ስራ ነው። ታዋቂ ሰው ምናምን ስራሽ ነው፣ በቃ ስራሽ ነው የሚያሰራሽ። ታዋቂ ሰው እንዴ ስራሽን የሚሰራልሽ? አብረሽ መስራት ትፈልጊያለሽ?
በቃ ደረሰኝ ምናምን አይመጡልሻል፣ ትሰራለች። ዛሬ ያመጡልሻል። ምንም እኮ ያስፈልገው ሰውየው ደግሞ እዚህ ጋር ምንም እሱ የሚያውቀው ነገር የለም። ምክንያቱም ሌላ ብዙ የሚሰራቸው ትልልቅ ስራዎች አሉ፣ የራሱ የሚሰሩለት አሉ ቢሮ ውስጥ እያንዳንዱ ድርሻ አለው፣ የስራ ድርሻ። እኔ አሁን ንግስት ስትጽፍልኝ ቮይስ አድርጌለታለሁ ለሱፐርቫይዘራቸው ማለት ነው እግዚአብሔርም። ስለዚህ በጣም ተረጋጊ እንዴ፣ ተረጋጊ ውዴ። ላንቺ ያለው እንጀራ የትም አይሄድም። በዛም ሰራን በዚህም ሰራን፣ ላንቺ የተባለው እንጀራ የትም አይሄድም። ሶ ተረጋጊ። አሁን ደረሰኛ አምጥቶ ይሰጥሻል። ዛሬ ደግሞ ቅዳሜ ነው፣ ኦርደር አይቀበሉ። ነገ ነው እሁድ፣ ነገ መጥቶ ደረሰኝ ይሰጥሻል። ነገ እኔ ቃል ገባልሻለሁ ደረሰኝ አምጥቶ ይሰጥሻል እንጂ ወልደ ጊዮርጊስ የኬሽ ዴሊቨሪ ባለቤት ዋናው ሰውዬ እዚህ ነገር ውስጥ ትቷድ ማለት የራሱ ሰራተኞች አሉት። እሺ ዘርፊ በጣም ተረጋጊ የኔ ውድ፣ ተረጋጊ። እንዲህ በመሆን ደግሞ አይደለም ታዋቂ ሰው ምንም አያረግም። ማሪ እኔ ልንገራት ነው የሚያጋጠመኝ። እኔ ልጅ ማሪ በመጀመሪያ ሁላችሁም ሰላም ብያለሁ። አንድ ወር ሙሉ እንትን ብያለሁ፣ ወረፋ ስለሚበዛባቸው ዘርፍዬ። እኔም ትናንትና ነው የመጡትና እንትን ያለኝ ወረፋ ስለሚበዛባቸው በጣም ሲስተም ላይ በጣም ተቸግረው ነበር እና እኔ አንድ ወር ሙሉ ለምኛለሁ ማሪ፣ አንድ ወር ሙሉ ዛሬ ነገ ምናምን ስትለኝና መጨረሻ ላይ ድራይቨር ልካ ትናንትና ልካልኛለች ለኔም። ስለዚህ እኔ ማውራታለሁ ማሪ፣ እነሱ ምን ተሰራቸው ነው ነገ ይመጣል። ነገ አይ እንትን ብላ እኔ እኮ አንድ ወር እኮ አልኩሽ እኮ ማሪ፣ አንድ ወር እኮ እኔ ለፍቻለሁ አንድ ወር ሙሉ። ስለዚህ እኔ ማው ቮይስ ልክላታለሁ። እንደውም የኔ እንትን ዴራ ስለሆነ ዴራ አይቀበሉም። ለምን ፓርኪንግ ስለሌለ በጣም ነው የሚያስቸግረው ማለት ነው። እናንተ ደግሞ ሻርጃ አቡዳቢ ያላችሁ ግን በደንብ ነው የሚቀበሉት። ስለዚህ እኔ ማውራታለሁ። እሺ እናት አታልቅሽ እና ስላስጨነቀሽ ነው ስታለቅሽ እና አሁን እኔ ምልክላታለሁ አሁን እዚህ ያለው ማለት ነው። እኔ እኮ አናግሯቸው ምናምን ከዚህ በፊት ልክ ጥያቄ እንዳቀረቡ ራሱን ነበር ያናገርኩት። ሀዊ ቤት አግኝቼው ምናምን ከዛ እሺ ምናምን አለኝ፣ ሰፈርሽን አለኝ። ከዛ በኋላ ጠፋ ሳወራ አይመልስልኝም። ከዛ በቃ በራሴ ደግሞ በድርጅታቸውም ደግሞ አናገርን። ስናናገር ለሳምንት አሉ፣ ሳምንት ጠብቀንም ደግሞ ስናናገር ለሳምንት አሁን ኦሬዲ ስንት ጊዜ ሆነ መሰለሽ? አሁን ለዚህ ሆኜ አራተኛ ሶስተኛ ወሬ ነው ያስኩኝ ማለት ነው። በቃ ስጠይቀው ዜድ ስሚኝ፣ አሁን ይኸውልሽ ቁጥርሽን ላኪልኝ፣ ነገ ይመጣል። ሎኬሽንና ቁጥርሽን ላኪልኝ። አሁን ደውዬላቸዋለሁ። ቁጥርሽንና ሎኬሽን ላኪልኝ በውስጥ ነገ መጥቶ ይሰጥሻል። ሌላው ደግሞ ማለት ነው ይኸውልሽ ዘርፌ ምን አለ መሰለሽ፣ ወደኋላ ደገፍቲና ዋጥ ጠጫለሽ። መጀመሪያ ማለት ደገፍበይና ዋጥ ሪላክስ አድርጊ። ከዛ ሲቀጥል ስራ ላይ ብዙ ነገር ያጋጥማል። ገባሽ? እኔ ምን ሆና ነው ብዬ እንዴት እንደደነገጥኩ ሼር ሲያደርጉልኝ ስደውልልሽም ስልክ በፊት ነበረ። አሁን በየጉራንጉሩ ሄዱ ነው የሚቀበሉት። በፊት ነበረ ሲስተሙ በደንብ የተዘረጋ ስላልነበረ አሰራሩ በፊት ነበረ። ለምን ሰዎች ደግሞ አንድ ነገር ልንገራችሁ፣ ግዟት። እሺ አበረታቷት። የእውነቴን ነው የምላችሁ። ምን አዲስ እኮ ነው የከፈትነው። እግዚአብሔርን ቻርጀር አንዴ ዘንበኔ ላውራ። እኔ ልንገራቸው። እሺ ማለቃቀስ ይጠይና እኔ ልንገርልሽ ማለት ነው። አበረታቷት። እሺ ግዟት። ካለ እናንተ ማንም የለም እና እንደዚህ ግዴታ ከሌላ ሰው ለመግዛት ታዋቂ ሰው መግባት የለበትም። ሰው ታዋቂ መሆን የለባትም። በሰው ደስታ የምትደሰቱ ሰዎች በቃ ግዟት። እሺ ማትሸጠው ነገር የለም። ልብሶች አሏት፣ ሽቶዎች አሏት፣ ብዙ ነገር አላት እና በቃ ስለከፋት ነው። ብዙ ቀን ጠበቀች፣ ከፋት፣ አለቀሰች። ማንም ሰው የሚያደርገው ነገር ነው፣ ኖርማል ነው። አንዳንዴ ማልቀስም እንትን ነው፣ ለጤናም ጥቅም አለው። ዘርፌሽ ማልቀስ ጥሩ ነው አንዳንዴ እና ቆንጆ ኦኬ። አሁን ግዛት አንቺ ምንም አንድ ነገር ግዛት አልኩኝ። እኔ ገዝቻታለሁ፣ ድሪያ 2 ድሪያ ገዝቻታለሁ እኔ። ሜርሲ አንቺም የሆነ ነገር እኔ ለኔ ከሷ ላይ ግዢልኝ ነው አንድ ድሪያ። ምን አባሽ ልግዛ? ድሪያ አንድ ድሪያ ግዢልኝ፣ አስመርጪኝ ድሪያ። ወይ ፈጣሪ ድሪያ ላይ ራሱ ወይ እስቲ ልደውልለት። እግዚአብሔር ዛሬ ቅዳሜ ነው፣ የትም አይሄዱም። ቢሮ ውስጥ የኛ ሂሳብ እየሰሩ በጣም ተጨናንቀዋል ሂሳብ በመስራትና ዛሬ አይመጡም። ቅዳሜ ነው። ነገ እሁድ ይመጡና ደረሰኝም ፌስታልም ይሰጡሻል። አብረሽ ትሰራለሽ። እነሱም አብራቸው ይሰራል የሚፈልጉት። እሱ ሰውየው ደግሞ አሁን ሰው ያልተረዳው ሰውየው ውስጥ አይመለከተውም። ሌላ ትልልቅ ፕሮጀክቶች አሉት የሚሰራው ማለት ነው። እና እነሱ እግዚአብሔርን ድራይቨሮቹ ብታያቸው ማለት ነው የእውነት ማታ ነው ዛሬ ኦርደር የሰጠው 5 ተኩል ላይ ነው። ጠዋት ይሄው ዛሬ ስራ አልሰራውም ተጋድሜ ዋልኩ። እህትሽ 5 ተኩል ነው ኦርደር የሰጠው።
በጣም ብዙ ከስተመር አላቸው። በጣም ሂሳብ ይደራረብባቸዋል። በጣም ነው በቃ ተጨናንቀው